መሬቷ የሰጡትን የሚቀበልና የሚያፈራ ለምለም የሆነችው ሀገራችን ኢትዮጵያ ያላት ተፈጥሮ ፈርጀ ብዙና በአብዛኛው ወገን ያልተነካ ስለመሆኑ ይነገርላታል። ገበሬው ከገበሬው ጋር በዜማና በሙገሳ ያዝበለው እያለ አርሶ አምርቶ ለከተሜው ከጤፍ እስከ ስንዴ ከአትክልት እስከ ጥራጥሬ በጠንካራና ልበገር ባይጉልበቱ ሚሊዮን ኢትዮጵያውያንን እየመገበ እስካሁን እንደቆየ የማይካድ ሀቅ ነው። ምንም እንኳን የከተማ ግብርናና የእንስሳት እርባታ ስራው ለገጠሩና ለገበሬው የተውን ብዙዎች ብንሆንም በጠቅላይ ሚኒስትሩ ኢኒሼቲቭ አማካኝነት የከተማ ግብርናና የልማት ትሩፋት ስራዎች በዚሁ በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 2 ቀጠና 5 ላይ እንገኛለን። ወጣቶች ክቡር ጠቅላይ ሚኒስትር አብይን ኢኒሼቲቭ በመቀበል የተለያዩ ምርቶችን እያመረቱ ይገኛሉ ማለት ነው። በአዲስ አበባ ደረጃ ይመረታሉ ተብለው የማይታሰቡ ቲማቲም ጥራቱን በጠበቀ መንገድ በተሻለ የምርት አቅርቦት በተሻለ ጥራት ለህብረተሰቡ እያቀረቡ ይገኛሉ። እነዚህ ወጣቶች ለሌሎች ወጣቶች ሞዴል አርአያ ይሆናሉ፣ ሌሎች ወጣቶች ከነሱ ይማራሉ ብለን ዛሬ በአካባቢያቸው በጓሯቸው ተገኝተናል። ስራው ሲጀምር 2015 አካባቢ ነው የጀመርኩት። በጣም ጥሩና አዋይ ስራ ነው። ስንጀምር ያው በትንሽ ነገር የጀመርነው በአሁን ሰዓት ላይ ሰፋ አድርገን እየሰራን እንገኛለን። እኛውም ሰው ዝቅ ብሎ አፈርን ሳይነቅ ስራን ሳይነቅ ዝቅ ብሎ ከተገኘ ማንኛውም ስራ ውጤታማ ያደርጋል፣ ጫፍም ያደርሳል። ጥሩ ነው በእውነት እኛ ከጀመርን ጀምሮ በጣም ጥሩ ለውጥም በኑሯችን ላይ ያለው ለውጥ ትንሽ የሚባል አይደለም። ከዚህ የበለጠ ደግሞ የበለጠ ጥሩ ነገር እንደምንሰራ በጣም እርግጠኛ ነኝ። ማንኛውንም ወጣት ተሞክሮ ምንም አብረን እየተጋገዘን እየተማማርን ብንሰራ ጥሩ ነገር እናገኛለን። ወጣት አሰገደች ጸጋዬ ይባላል። የኮልፌ ቀራኒዮ የወረዳ 2 የቀጠና 5 ነዋሪ ነኝ። ከጀመረን 1-2 ዓመት ይሆነናል እና የከተማ ግብርና ውጤቱ በጣም ጥሩ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት ይሄ ለሰፈር ሰዎችም ሰንዴ ማርኬትም በአቅርቦት በማቅረብ እኛን ያው ቤተሰቦቻችንን እየተዳደርን ያለው ለሰዎችም የገበያ መረጋጋት ፈጥረናል ብለን እናስባለን እኛ በምንችለው አቅማችን እና የከተማ ግብርና በጣም አሪፍ ነው። በጣም በአካባቢው ላይ የኑሮ ማቅለልን እንደፈጠርን ነው የሚሰማን። ምክንያቱም ከገበያ በጣም በተሻለ ዋጋ አምራች እስከሆነን ድረስ በጣም ከገበያ የተሻለ ጥራትም ያለው የዋጋም በጣም ለውጥ ያለው በጣም አቅርቦት እያደረገን የኑሮ ማረጋጋትም እየሰራን እንገኛለን። በህይወታችን ላይ በጣም ጥሩ ለውጥ አለው። በጣም ጥሩ ነው፣ ደስ ይላል፣ ቆንጆ ነው። ለወጣቱ ማስተላለፍ የምፈልገው መልእክት ማንኛውም ስራ የራሱ የሆነ ቻሌንጅ አለው። ቻሌንጅ የሌለው ስራ የለም። ህይወት ራሱ ከባድ ናት እና በማንኛውም ስራ ላይ ሰው ሲሰማራ ተስፋ መቁረጥ የሚባል ነገር የለበትም። ይህን ስራ ለመስራት ስንጀምር ብዙ ችግሮችን አሳልፈናል እኔና ባለቤቴ። ግን ያው እግዚአብሔር ፍቃዱ ሆኖ ለአሁን ላለንበት ደረጃ ደርሰናል። እግዚአብሔር የተመሰገነ ይሁን። እናም አሁን እኛ ብዙ የመስራት አቅም አለን። ማንኛውም ሰው በወጣትነት እድሜው ስራ ሊሰራ ይገባዋል፣ መስራት ባለበት እድሜ ላይ ማለት ነው። ምክንያቱም ወደፊት ከመጸጸት ሰርቶ ያለውን ነገር ለወደፊት ማዘጋጀት የተሻለ ነው ብዬ አስባለሁ። ለምሳሌ ሞተር ፓምፕ አለ፣ አንዳንድ ነገሮች ያው ጠልፈን ምንም ለማድረግ የበለጠ ጉልበታችን ይቀንስልናል። ቆንጆም ነው። አሁን በሸክምም በአንዳንድ ነገሮች ነው እያረግን ያለ ነው። እንደዚህ ነገሮችን ብንታገዝ የበለጠ ደግሞ በጣም ጥሩ ያረግልናል። ይሄን እንጠይቃለን። በዚሁ አይቆምም፣ ይቀጥላል። የሚቀጥል ነገር ነው። ቆንጆ ነው።